ሰላም እንዴት አላችሁ? ጥቅምት 11 ቀን 2018 ዓ.ም የቤት መረጃ አቀርብላችኋለሁ። እንዴት አላችሁ? እግዚአብሔር ይመስገን። ዛሬ የማቀርብላችሁ እንግዲህ ሁሉንም አይነት የቤት ዋጋ ይሆናል። አዲስ አበባ ላይ ፎከስ አድርጌ ነው የማቀርብላችሁ። በሚቀጥለው ቪዲዮ ላይ ደግሞ ባህር ዳር ላይ በጣም ብዙ ሰው ስለጠየቃችሁኝ ባህር ዳር ያሉትን መረጃዎች እንደዚሁ የማቀርብላችሁ ይሆናል። የዚህ ፕሮግራም ዋና ዓላማው የአዲስ አበባ የቤት ዋጋ ምን ያህል ነው የሚለውን መረጃ እንዲኖራችሁ ብቻ ከማለት አንጻር ግን ከመረጃ አኳያ ግን ቤት ምን ያህል ዋጋ እየተባለ ነው የሚለውን እንድታውቁ ነው። በአንድ አካባቢ የሚጠራው ዋጋ በሌላው አካባቢ ላይ የ500,000 እስከ 300,000 ልዩነት ቢኖራቸው ነው። ስለዚህ በጀታችሁን በዚህ መንገድ ልታስተካክሉ ትችላላችሁ። ቤት ገዢ የሆናችሁ ወይም እቅዱ ያላችሁ ግን ተመልከቱት። አስቀድማችሁ ግን ላይክ፣ ሰብስክራይብ፣ ሼር እንድታደርጉ እጠብቃለሁ። እንደዚሁም ደግሞ ኮሜንት ላይ አስተያየታችሁ እንድትሰጡኝ ጋብዛለሁ። ቀዳሚ ያደረኩትን እንመልከት። ወደ ቃሊቲ አካባቢ ያሉ ቤቶች በአንጻራዊ ቅናሽ የሚታይባቸው ቤቶች እንደሆኑ ይታወቃሉ። ቃሊቲ ዓለም ባንክ ተብሎ የሚጠራው አካባቢ በተለይ ረከስ ያሉ ናቸው። እዚህ አካባቢ ላይ ያሉ ባዶ ቦታዎች እንደዚሁም ቪላ ቤቶች ስንት ይባላሉ የሚባለውን ነገር እንመለከታለን። እንግዲህ ቀዳሚ የምናደርገው ቃሊቲ ዓለም ባንክ 94 ካሬ ሜትር ስፋት ያለው G+2 ቴራስ ጭምር ያለው ለንግድና ለአፓርትመንት መሆን የሚችል አስፓልት ዳር ላይ የሚገኝ በፈለጉት መንገድ ፓርቲሽን መስራት የምትችሉት ቤት ነው። ግንባታው የተጠናቀቀ ነው። በጣም አሪፍ ይዞታ ላይ ነው የሚገኘው ተብሏል። 94 ካሬ ሜትር ስፋት አለው። 18 ሚሊዮን ብር ካሽ ክፍያ ይጠይቃሉ። በ0965 705970 ላይ ደውሉላችሁ መረጃውን ከነሱ መውሰድ ትችላላችሁ። ሌላው ደግሞ ወደ ገርጂ አካባቢ ላይ ግቢ ቤት መግዛት የምትፈልጉ ሰዎች ካላችሁ እንመልከት። 237 ካሬ ሜትር ስፋት አለው ግቢው። በካርታ 237 ነው። ዲጂታል ካርታ ይዟል። የድሮ ቤት ነው ማለትም ፈራሽ ቤት ነው። ከዋናው መንገድ የተወሰነ ገባ ብሎ የሚገኝ ቤት ነው። ለግንባታ ተመራጭ ቦታ ላይ ያለ ነው። አፓርታማ ወይም መኖሪያ ቤቱን ልገነቡበት ትችላላችሁ። የዚህ ይዞታ 18 ሚሊዮን ብር ተብሏል። ይህንኑ ቤት ከፈለጋችሁ በ0965 705970 ላይ ብደውሉላቸው መረጃ የሚሰጧችሁ ይሆናል። ሌላው ገርጂ ሮባ ጋር ያሉትን አካባቢዎች ያሉ ቤቶችን እንመልከት። 147 ካሬ ሜትር ስፋት አለው። ዲጂታል ካርታ ይዟል። ዩሼፕ ቤት ተሰርቶበታል። ከዋናው መንገድ የተወሰነ ገባ ብሎ የተሰራ ነው። በቆንጆ ሁኔታ የተሰራ ቤት ነው። 18 ሚሊዮን ብር ይባላል። 3 መኝታ ቤት፣ 2 መታጠቢያ ክፍል አለው። ቤቱ ኦሬዲ ነዋሪዎች እየኖሩበት ያለ ነው። ዩሼፕ የተሰራ ቤት ነው። ቆንጆ ቤት ነው። ይህንን ቤት መግዛት የምትፈልጉ ቀደም ሲል በነገርኳችሁ በ0965 705970 ላይ ብደውሉላቸው መረጃ የሚሰጧችሁ ይሆናል። ሌላው ደግሞ ቦሌ ቡልቡላ ላይ ያሉ ቤቶችን እንመልከት። ይህንን ቤት ስንመለከት 65 ካሬ ሜትር ኤል ሼፕ ተደርጎ የተሰራ ግቢ ቤት ነው። ዲጂታል ካርታ አለው። 2 መኝታ ቤት አለው። ለመኖሪያ ተመራጭ ነው። በጣም አሪፍ ይዞታ ላይ ያረፈ ቤት ነው። ይህ ቤት 2 መታጠቢያ ክፍልና 2 መኝታ ክፍል ይዟል። 8,500,000 ብር ይባላል። እነዚህን ቤቶች ከፈለጋችሁ ቀደም ሲል በጠቀስኩላችሁ ስልክ ቁጥር ብደውሉላቸው ተጨማሪ መረጃ ይሰጧቸዋል። ሌላው እስኪ የምንመለከተው ደግሞ 375 ካሬ ሜትር ስፋት ያለው ቤት የምትፈልጉ ከሆነ G+2 ቤት ነው ይሄ። በተጨማሪ ደግሞ ሰርቪስ ቤት በG+1 ደረጃ ተሰርቶለታል። መኖሪያ መንደር ውስጥ የሚገኝ ነው። ጥበቃ አለው መንደሩ። አጠቃላይ ግን G+2 ቤት ነው። ከተጨማሪ G+1 ሰርቪስ ቤት ጋር ማለት ነው። ይህንን ቤት የምትፈልጉ 7 መኝታ ቤቶች አሉት። 6 መታጠቢያ ክፍል አለው። አጠቃላይ ዋጋው ግን 65 ሚሊዮን የኢትዮጵያ ብር ተብሏል። ይህንን ቤት ከፈለጋችሁ መግዛት ትችላላችሁ። በ0987 47 27 38 ላይ ደውሉላቸው። ቤቱ የሚገኘው አያት አካባቢ ነው። ሌላው ሳሚት 72 አካባቢ ላይ እንመለከታለን።
ሳሚት 72 ላይ 72 ካሬ ሜትር ስፋት ያለው 6 መኝታ ቤት 5 መታጠቢያ ክፍል ያለው ቤት ነው። ይህንን ቤት አጠቃላይ ለሽያጭ የቀረበው በG+2 ደረጃ ላይ የተሰራ ቤት ነው። አጠቃላይ ወደ 26 ሚሊዮን የኢትዮጵያ ብር ተጠርቶበታል። 0930714030 ላይ ብደውሉለት መረጃ ይሰጧቸዋል። እስኪ ወደ 40/60 ኮንዶሚኒየም እንለፍ። 86 ካሬ ሜትር ስፋት ያለው 49 ካሬ ሜትር ስፋት ያለው ባለ 2 መኝታ ቤት አንድ መታጠቢያ ክፍል ያለው 86 ካሬ ሜትር ስፋት ያለው 40/60 ኮንዶሚኒየም ቦታው አያት 49 ያለውን ቤት ስነግራችሁ 5 ዓመት ሞልቶታል። 9ኛ ፎቅ ላይ ነው ያለው። እዳ ሙሉ በሙሉ ጨርሶ ዲጂታል ካርታ የያዘ ነው። መሸጫ ዋጋው 6,500,000 ብር ነው። በ0953 82 81 81 ወይም በ0944 03 31 19 ላይ በትደውሉላቸው መረጃ ይሰጧቸዋል። ቦሌ አራብሳ ላይ የሚገኙ ባለ 127 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት አንድ መታጠቢያ ክፍል ያለው የ20/80 ይዞታ ወይም 20/80 ኮንዶሚኒየም ቤትን ደግሞ ልንገራችሁ። እድሳቱ ቻክ ክሬም ቀለም ተቀብቷል። ደረጃው 7ኛ ፎቅ ላይ ነው ያለው። የቤቱ ስፋት 127 ካሬ ሜትር ነው። 3 መኝታ ቤት አለው። አንድ መታጠቢያ ክፍል አለው። እዳ አለበት። ካርታ አልያዘም። 3,300,000 ብር ይባላል። በ0953 82 81 81 ላይ ደውላችሁ ቤቱን ማየት ትችላላችሁ። ባለ አንዱን ደግሞ እንመልከት። ከነባር ሳይቱ 54 ካሬ ሜትር ስፋት ያለው ትልቁ ባለ አንድ የሚባለው ይሄ ነው። አንድ መኝታ ቤት አንድ መታጠቢያ ክፍል አለው። ጠቅላላ ስፋቱ ቤቱ 54 ካሬ ሜትር ነው። 20/80 የቀድሞ እጣ የወጣበት ነው። ዲጂታል ካርታ ይዟል። ስም መዞር ይችላል። ለባንክም ገዢዎች ሊሆን ይችላል። 4,200,000 ብር ተብሏል። ይሄ በጣም ርካሽ ነው። በነገራችን ላይ 54 ካሬ ሜትሩ ሰፊው ነው፣ ግን 4.2 ሚሊዮን ብር ነው የተባለው። ይህንን ቤት መግዛት የምትፈልጉ መግዛት ትችላላችሁ። በ0953 82 81 81 ላይ ደውሉላቸው። እስኪ ወደ ከተማው ጠጋ እንበል። ወደ ሲግናል አካባቢ ስንሄድ 3 መኝታ ቤት ያለው 3 መታጠቢያ ክፍል ያለው 127 ካሬ ሜትር ስፋት ያለው ግቢ ቤት ነው። ሲግናል ሱሚያ መስጊድ አጠገብ ይገኛል። ዲጂታል ካርታ፣ ተጨማሪ 2 ሰርቪስ፣ የሊዝ ነባር ይዞታ ዋጋ ድርድር አለው ተብላቸዋል። ይህንም ቤት በ9.8 ሚሊዮን ብር መግዛት ትችላላችሁ። የዚህም ቤት ዋጋ እና ሌሎች ዲጂታል መረጃዎችን ማግኘት ከፈለጋችሁ በ0944 03 31 19 ላይ ደውሉላቸው። እስኪ G+2ን እንመልከት። ቃሊቲ አካባቢ ላይ ያሉ ቤቶች ይቅርታ G+3 ማለቴ ነው። 5 መኝታ ቤት አለው። 3 መታጠቢያ ክፍል አክሏል። 72 ካሬ ሜትር ይሰፋል። ቃሊቲ ሞይንኮ ፊት ለፊት ይገኛል። G+3 ነው። ዲጂታል ካርታ G+3 ዋጋ ድርድር አለው። በባንክም ይቻላል ተብላችኋል። 11,400,000 ብር ዋጋ ተቆርጦለታል። ይህንን ቤት የምትፈልጉ ሰዎች መደወል ትችላላችሁ። ቀደም ሲል የነገርኳችሁ ስልክ ቁጥር ነው። የኖህ ሪል ስቴት ተገንብቶ በባለቤቶች ከተገዛ በኋላ በዳግም ሽያጭ የወጣ አያት አካባቢ ያለው የኖህ ሪል ስቴት ባለ 2 መኝታ ቤት 2 መታጠቢያ ክፍል ያለውን አፓርትመንት ቤት ነው አሁን ለሽያጭ የወጣው። አዲስ አበባ አያት ኖህ ሪል ስቴት ግቢ ውስጥ አካባቢው ቦሌ በሻሌ ተብሎ የሚጠራበት ወይም ኖህ ሰንሻይንና ፊሊንስቶም ሆምስ የሚገኙበት መንደር ማለት ነው። ባለ 2 መኝታ ቤት የሰራተኛ መኝታን ጨምሮ ያለው ነው። አጠቃላይ ካሬው 94 ካሬ ሜትር ስፋት አለው። ኮመን ኤሪያው 138.2 ካሬ ሜትር ስፋት አለው። በባለሙያ በውጭ ሴራሚክ በጥንቃቄ የተሰራ ቤት ነው። በጣም ሰፊ ሳሎን፣ ዋና መኝታ ቤት፣ የራሱ ባኞ ቤት ያለው 2 ባኞ ቤት አለው። ክሎዚትና ኪችን ካቢኔትም የተገጠመለት በረንዳ አለው።
ቤዝመንትም የራሱ የመኪና ማቆሚያም እንደዚሁ አለው። የኤሌክትሪክ መኪና ቻርጅ መሙላት የሚያስችል የቻርጀር ቦታም አለው። የሰራተኛ ማደሪያና ተጨማሪ ስቶርም እንደዚሁ ደግሞ አለው። ይህንን ቤት በ13 ሚሊዮን የኢትዮጵያ ብር እየተባለ ይገኛል። ይህንኑ ቤት መግዛት ከፈለጋችሁ አሁንም በተደጋጋሚ የጠቀስኩትን የ53 ቤቱን ስልክ መደወል ትችላላችሁ። እስኪ ወደ 4 ኪሎ አካባቢ ያሉ ኮንዶሚኒየም ቤቶችን በጣም ብዙዎቻችሁ ጠይቃችሁኛል። ሽያጩን ያገኘሁት እሱን ልንገራችሁ። አንድ መኝታ ቤት ያለው አንድ መታጠቢያ ክፍል ማክሏል። 45 ካሬ ሜትር ስፋት አለው። ቦታ 4 ኪሎ ዳኖ አካባቢ የሚገኘው ነው። 5.5 ሚሊዮን ብር የሚባሉ ናቸው ባለ አንድ መኝታ ቤት። ባለ ሁለት መኝታ ቤቶቹ ደግሞ በ6.8 ሚሊዮን ብር፣ ባለ 3 መኝታ ቤቶቹ ደግሞ በ11.2 ሚሊዮን ብር ጀምሮ ማግኘት ትችላላችሁ። ወደ ለቡ አካባቢ ላይ እንሄድና ደግሞ ቤቶችን እንመልከት። ግቢ ቤቶችን ነው፣ ጂ+ ቤቶች በብዛት እዛ አካባቢ ያሉ። የእነሱን ዋጋ ደግሞ ላስጎብኛችሁ። 6 መኝታ ቤት አለው። 5 መታጠቢያ ክፍሎች አሉት። 105 ካሬ ሜትር ስፋት አለው። ለቡ ሰፈር ነው የሚገኘው። የሚሸጠው ዋጋ 25 ሚሊዮን ተብሏል። በ0966 33 22 11 ላይ መደወል ትችላላችሁ ተብሏል። ይህንን መግዛት ከፈለጋችሁ ደውሉላቸው። የመጨረሻ 1-2 ቤት ላክንልና ልጨርስ። ሱሉልታ አካባቢ ላይ ቤት ለምትፈልጉ ሰዎች 142 ካሬ ሜትር ስፋት አለው። 3 መኝታ ቤትና 2 መታጠቢያ ክፍል ከጥበቃ ቤት ጋር ይዟል። ይህንም ቤት መግዛት የምትፈልጉ በ8 ሚሊዮን ብር መግዛት ትችላላችሁ ተብላችኋል። የተወደዳችሁ የከፍቲዩብ ተመልካቾች እንግዲህ ቤት መረጃ ዙሪያ ላይ የምሰጣቸው ተደጋጋሚ ቪዲዮዎች አሁንም ይቀጥላሉ። እነዚህን ግን ስደውሉ ለእኔ አይደለም የምደውሉት፣ በቀጥታ ለነሱ ነው። የገዢዎችንና የሻጮችን ስልክ ቁጥር ነው የላኩላችሁ። ስለዚህ ቀጥታ እዛው እርስ በራሳችሁ መገናኘት ትችላላችሁ። ከፍቲዩብ ጋር መደወል አይጠበቅባችሁም። በኮንዶሚኒየም ቤት፣ በግል መኖሪያ ቤት ዙሪያ ላይ እኛ ጋር ቀጥታ መደወል አያስፈልጋችሁም። እዛው ደላሎቹ ጋርም ሌሎቹ ጋርም መደወል ትችላላችሁ። እኛ ይህንን ቪዲዮ የላክንላችሁ አጠቃላይ የቤት መረጃ ምን ይመስላል የሚለው መረጃ እንዲኖራችሁ ከማሰብ ብቻ እንደሆነ እዚህ ላይ እንቅጩን ለመንገር እፈልጋለሁ። ስለተመለከታችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ቸር ሁሉ ይግጠማችሁ። ባባይ